ልደቱ አያሉ የሚባለው ተንሸራታችሁ ሌባው የሰኔ 1 97 የአዲስ አበባ ወጣት አስገዳዩ አስጨፍጫፊው አረመኔው ልቤን አመመኝ ብሎ ሲሄድ ምላሱን ነበር ያመመው የሄደው ልደቱ ዛሬ መጥቶ 97ን የረሳን መስሉት እነዛ ሁሉ እናቶች ነጠላ ሸርጠው ሰውነታቸውን ቀደው ልብሳቸውን ቀደው ያለቀሱ እናቶች የረሱ መስሎት ዛሬ መጥቶ ልደቱ ለዛ ላስፈሰሰው ደም በእነሱ ደም ላሊበላ ሆቴል ገንብቶ ኢንተርኔት ምናምን ብሎ ተሰብስቦ የኢንተርኔት የተቃውሞ አደባባይ ለነገሩ ሺ ጊዜ ከመስከረም 30 በኋላ መንግስት የለም የተቃውሞ አደባባይ አንድ የተቃውሞ ትዕይንተ ህዝብ ሁለት የምናምን 90 ጊዜ ተሰብስብ ስትሰበሰብ ብሏል ጠቅላይ ሚኒስትሩ ስትሰበሰብ ስተነትን ትውላለህ እንጂ ምንም አታመጣ አንደኛው እሱ ነገር ነው ስለያንዳንዱ ላውጣላችሁ ይችላል አንዱን ግላ አሳያችሁ የሽግግር መንግስት ምን አይነት ስብዕና እንዳለው ከመጀመሪያው ምን ያህል የጨቀየ ሰው እንደሆነ ይሄው ጀዋር እብድ አይደለም እኔ ባለውበት 99 በመቶ ሙስሊም ነው ስለዚህ ማንም ሰው ደብሮ ቀና አይልም በቤንጫ አንገቱን ነው የምንለው ለኢትዮጵያ ይሄ ሰው ነው እኔ ባለውበት አካባቢ 95 በመቶ ሙስሊም ነው ማንም ሰው ቀና ቢል በሜንጫ ነው አንገቱ የምንለው ካለ በኋላ ጀዋር አልጸጸትም ብለዋል ይሄ ነው የሽግግር መንግስት ብሎ ኢትዮጵያ ህዝብ ፊት እንደ ጅብራ በኢትዮጵያ ህዝብ ትግል በኢትዮጵያ ህዝብ ለውጥ ሁለንተናዊ ለውጥ ፊት እንደ ጅብራ የተገተረው ገዳዩ አራጁ ክፉ አረመኔው ኢትዮጵያውያንን የከፋፈለው ጀዋር መሐመድ ነው የሽግግር መንግስት በህይወቴ እንደ ሽግግር መንግስት የሚያስጠላኝ የለም ያለው ልደቱ ነው ሌላው ሁሉ ተውት በህይወቴ እንደ ሽግግር መንግስት የሚያስጠላኝ የለም ማለት መቼ ከፋዮች ሲሆኑ ህዋቶች ሲሆኑ አሁን ደግሞ የሽግግር መንግስት አውራ ሆነ ከፊት ለፊት መጣ ይውላችሁ እንዲህ አይነት ወራዶች በጣም ስለሚያስጠሉኝ